ዛሬ ከኔ ጋር የምናየው ሀያል ሂደት ስለተባለው የስልጠና ጥቅላችን ነው። ሀያል ሂደት እንደ ስሙ እጅግ በጣም ሀያል የሆነ እጅግ በጣም ብርቱ የሆነ ጉዞ ነው። ይህንን ጉዞ ሰልጣኞቻችን የሚያደርጉት እንግዲህ ወደ ውስጠኛው ማንነታቸው ይሆናል ማለት ነው። እርግጠኛ ነኝ ሁላችንም በህይወት መንገዳችን ላይ የምናነሳቸው ጥያቄዎች ይኖራሉ ብዬ አስባለሁ። ነፍሳችን የምታነሳልን ለምን እያለን የምንጠይቃቸው ህይወቴ ከዚህ በኋላ ወዴት ነው የሚቀጥለው፣ ቀጣይ ህይወት መንገዴ ምንድን ነው የሚመስለው እያልን ለምናነሳቸው ጥያቄዎች ትክክለኛውን ምላሽ እንድናገኝ ወደ ራሳችን የምንመለከትበት ከውስጥ ወደ ውጪ መኖር እንድንችል እድልን የሚሰጠን ትልቅ የሆነ የስልጠና ጥቅል ነው ማለት ነው። ታዲያ ይህ የስልጠና ጥቅላችን 5 ክፍሎች ይኖሩታል። የመጀመሪያው እንግዲህ ራዕይ የተባለ ስልጠናን ሰልጣኞቻችን ይወስዳሉ ማለት ነው። በዚህ ስልጠና ላይ ሰዎች እንግዲህ የተፈጠሩበትን የህይወት ዓላማ ይጠይቃሉ። ሁልጊዜ በህይወት ስንኖር ለምን የምንለውን ጥያቄ ማንሳት አለብን። ሰው ልጅ ለምን የሚባለውን ጥያቄ ምላሽ ከማጣቱ የተነሳ ለራሱ ያለው አመለካከት፣ ለህይወት ያለው አመለካከት እንዲሁም ደግሞ በህይወት ሲኖር ዋጋ የማጣትና ደስታ የማጣትን እንቅስቃሴ ሲያደርግ እንመለከታለን። ስለዚህ ሀያል ሂደት የመጀመሪያው ስልጠና ላይ ሰዎች ራሳቸውን ይጠይቃሉ። ይህ ጥያቄ ለምን የተባለው ህይወታቸውን ቆም ብለው እንዲመለከቱ፣ ቀጣይ ህይወት መስመራቸው ምን መምሰል እንዳለበት፣ ለምንድን ነው የተፈጠርኩት እያሉ ከራሳቸው ጋር ይወያያሉ ማለት ነው። ሁላችንም ወደ ምድር ስንመጣ የተፈጠርንበት የህይወት ዓላማ አለን። ማንም በአጋጣሚ ድንገት የመጣ ሰው የለም። ሁሉም በምክንያትና በዓላማ ነው የተፈጠረው። ያንን ዓላማ ደግሞ ሳናቅ የምንኖረው ህይወት እጅግ በጣም ከባድ ያደርገዋል ማለት ነው። ስለዚህ ሰዎች የተፈጠሩበትን የህይወት ዓላማ ፈልገው ደስተኛ እንዲሆኑ፣ ከራሳቸው አልፈው ለብዙዎች መትረፍ እንዲችሉ፣ አገልጋይ እንዲሆኑ፣ ለትውልድ መትረፍ እንዲችሉ የሚያደርግ ትልቅ ስልጠና ነው ማለት ነው። ሁለተኛው ክፍል ህልም እንለዋለን። ሰው ራዕዩን ካወቀ በኋላ የተፈጠረበትን የህይወት ዓላማ ከተረዳ በኋላ ህልሙን ደግሞ መቅረጽ ይጀምራል። የሰው ልጅ በህይወት ሲኖር ነገን አሻግሮ ማየት አለበት ብለን እናምናለን። ህልም ነገ ላይ እንዲሆንልን፣ እንዲደረግልን፣ እንዲሳካልን የምንፈልገው ምኞቶቻችን ናቸው። ታዲያ እንደ ሰው ስንኖር ነገን ስናስብ እንዲሆንልን የምንፈልገው ነገር ምንድን ነው የሚለውን በግልጽ መዳሰስ እንጀምራለን በህልም ስልጠናችን። በሶስተኛ ደረጃ የተቀመጠው ግብ መቅረጽ የተሰኘው ስልጠና ነው። የሰው ልጅ የተፈጠረበትን የህይወት ዓላማ ካወቀ በኋላ ከዛም ደግሞ ለነገ ህልሞቹን ካስቀመጠ በኋላ ሶስተኛ ምንድን ነው የሚያስፈልገው ካልን መዳረሻውን በግልጽ እንዲያውቅ ከዛሬ ጀምሮ መጀመር ያለበት ተግባሮች ምንድን ናቸው የሚለውን ታርጌት ያስቀምጣል ማለት ነው። ይህም በግብ ስልጠናችን እናገኛለን።